ስሜ ያው ይርጋ ሞላ ነው የሚባለው። የአስመላሽ ኮሚቴ የህግ ክፍል ይችላሉ። ግን መሰረታዊ ጉዳይ እኛ የምንከተለው ያው ጥያቄያችን የምንጠይቀው ጥያቄ በህገ መንግስቱ መሰረት የራያ ህዝብ የሚጠይቀው ጥያቄ ህገ መንግስታዊ ነው፣ ህገ መንግስታዊ አይደለም የሚል ነው መሰረታዊ ጥያቄ ማለት ነው። በዚህ ላይ ብዙ የህግ ሰዎች ተሳትፈውበት በጣም የታወቀ በትግሉ ዘርፍ ውስጥ ላይ ደግሞ ከፍተኛ አስተዋጽኦ ያለው ዶክተር ሲሳይ ባሉበት የመጀመሪያው የነበረው የህገ መንግስቱ ከተረቀቀበት ጊዜ ጀምሮ የመጀመሪያው ትግል ያው ህዝቦች ያው የራሳቸውን በራስ ማስተዳደር አለባቸው። ስለዚህ ማንነታቸውን ተጽዕኖ ባልተፈጠረ መልኩ ሁሉም ዲሞክራሲያዊ በሆነ መልኩ ስለዚህ የዲሞክራሲ ስርዓት በኢትዮጵያ ውስጥ መስፈን አለበት፣ የህግ የበላይነት መረጋገጥ አለበት። ስለዚህ ጨቋኝና በዝባዥ የሆነ ረጋጭ የሆነ ስርዓት መቆም አለበት የሚል ያው አንዱ የትግል ምዕራፍ ነው የነበረው። በዛ ትግል ምዕራፍ ማንኛውም የኢትዮጵያ ብሔር ብሔረሰብ የሚያገኘው መብት እኩል ያው የራያ ህዝብም ተጠቃሚ ሆኗል ማለት ነው። ይህ ህገ መንግስት ያው የኢትዮጵያን ብቻ የሁላችንን በኢትዮጵያ ህዝብ የሚኖር ማንኛውንም አካል ዲሞክራሲያዊ መብቱና ሰብአዊ መብቱን ያረጋገጠ ህገ መንግስት በኢትዮጵያ ውስጥ ላይ ተቀርጿል። ያ ህገ መንግስት ግን ሁሉንም ዜጎች ማዕከል አድርጎ የሁሉንም ጥያቄ በሚፈታበት መልኩ እንኳን ቢቀመጥ ሰዎች ያላቸውን ስልጣንና ያላቸውን ቦታ መሰረት አድርገው አንዱን ብሔር የሚጨቁኑበት አንዱን የራሳቸውን ብሔር ደግሞ ከፍ አድርገው ሌላውን በጭቆና የሚያስተዳድሩበት ሁኔታ ተፈጥሯል። ይሄ ማለት የህገ መንግስቱ አይደለም። ህገ መንግስቱ በፈጠረው ችግር ምክንያት አይደለም። ህገ መንግስቱን የሰጠንን መብት ጨቋኝና ረጋጭ የሆነ በተለይ የወያኔው ስርዓት የነበረውን የፖለቲካ የበላይነትን ተጠቅሞ የትግሉንም መሰረታዊ የራያ ህዝብ የታገለበትን ትግል ባለው የመሳሪያና የተፈጠረለትን እድል በመጠቀም የራያ ህዝብ ያላግባብ በሚጨቆንበት ሁኔታ ውስጥ ላይ የተሰፈነበት ሁኔታ ነው የነበረው ማለት ነው። ስለዚህ የራያ ህዝብ ያው ይሄንን ጥያቄ በህገ መንግስቱ መሰረት ህጋዊ ጥያቄ እንዳለው አውቆ ማንኛውም ብሔር ብሔረሰብ በህጉ መሰረት ማንነቱን መሰረት ያደረገ ታሪካዊ ዳራውን መሰረት ያደረገ ስነ ልቦናውን መሰረት ያደረገ የተካለሉ ክልሎችም አሉ። ግን በእንደዛ አይነት መልኩ ደግሞ እንደገና ደግሞ ይህን መሰረት አድርገው ደግሞ ጥያቄያቸው ያልተመለሰላቸው አካባቢዎች መኖራቸው ይታወቃል። ግን ያው በነበረው ስርዓት አፈና ምክንያት ጥያቄዎች የራያ ህዝብ የጠየቃቸውን ጥያቄዎች በማፈን በመርገጥ ምንም ልታመጡ አትችሉም በሚል በራያ ህዝብ ውስጥ ላይ የግድያ የማሳደድ እንዲሁም የእስራት ከነበረው የደርግ ስርዓት ባልተለየ መልኩ ህገ መንግስት ተቀርጾ ያለ የህገ መንግስት መብቱ ባልተረጋገጠለት መልኩ እየተሳደደ በየአረብ ሀገሩ በየፈለገው በካበቶ በስደት እንዲኖር ነው የተደረገው ማለት ነው። ያ የነበረውን ስታየው ሁኔታ የራያ ህዝብ እፎይታ አግኝቶ የኖርበት ጊዜ አይደለም። ህገ መንግስቱ እንኳን ቢፈቅድለትም ግን የነበሩት አካሎች ግን የራያን ጥያቄ በአግባቡ እንዲመለስ ባለማድረግ ጥያቄው የሚጠይቀው ጥያቄ የራያ ጥያቄ ሆኖ እያለ የትግራይ ጥያቄ አይደለም በማለት ማለት ነው። ስለዚህ ይሄ ጥያቄ እንደማንኛውም አካል እንደማንኛውም ማህበረሰብ በትግራይ ክልል ውስጥ እንኳን ያሉ አካሎች ያሉ ብሔሮች ያገኙትን መብት እንኳን ያህል በጣም ያነሰችውን መብት እንኳን ያላገኘበት ሁኔታ ነበር የተፈጠረው ማለት ነው። ከ84 ዓመተ ምህረት ጀምሮ የኛ ህዝብ እየተሰደደና እየተገደለ ይህንን ጥያቄ በመጠየቁ ምክንያት የሚደርስበትን በደልና ስቃይ በህገ መንግስቱ መሰረት የምንጠይቅበት ሁኔታ መፈጠር አለበት። ስለዚህ ይሄ ህገ መንግስታዊ መብታችን ነው ወይ አይደለም የሚል ተወያይተው በዚህ መሰረት ምንድነው የተደረገው? አንደኛ ጥያቄው የተደራጀ መሆን መቻል አለበት። ስለዚህ በተደራጀ መልኩ ስርዓትና ህግን በተከተለ መልኩ ሰላማዊና ዲሞክራሲያዊ በሆነ መልኩ መጠየቅ መቻል አለብን። ስለዚህ ይሄን የመጠየቅ መብት አለን፣ ህገ መንግስቱም ራሱ ይሄን መብት ይፈቅድልናል በሚል የመጀመሪያ ጥያቄ በህገ መንግስቱ መሰረት የነበሩት የመጀመሪያው ምዕራፍ ላይ የነበሩት የራያ ምሁራንና ሊቃኖች ለትግራይ ምክር ቤት የራያን ህዝብ ራሱን በራሱ የሚያስተዳድርበት እንዲሁም ብሎ የነበረበትን ባህላዊ የነበረበትን ስነ ልቦናዊና ታሪካዊ ዳራውን መሰረት ያደረገ
ማካለል የመካለል ወደ አማራ ክልል የመሆን ህገ መንግስታዊ መብት ስለተጣሰ ይሄ መብታችንን እንጠይቃለንና በህጉ መሰረት ይፈታልን የሚል ለትግራይ ምክር ቤት ነው የቀረበው ማለት ነው። ለትግራይ ምክር ቤት ህገ መንግስቱ መሰረት ባደረገ መልኩ ላይ የቀረበውን ጥያቄ የትግራይ መንግስት በትግራይ ክልል ምክር ቤት የቀረበውን ጥያቄ ያንን ጥያቄ ተቀብሎ ወደ ህጋዊ መሰረት መቀየር ሲገባው ያ ህጋዊ ጥያቄ መሆኑን ሲያቅ ስለዚህ ይሄን የለመደውን የመጣበትን ማለት ነው የመጣበት ደግሞ በጉልበት በኃይል በመሳሪያ እንጂ በትክክል በህግ የማያምን ስርዓት ስለሆነ አምባገነን ስርዓት ስለሆነ ለራያ ህዝብ ግን የመለሰው መልስ ምንድነው? ይህንን ጥያቄ ያነሱትን ሰዎች የራያ ህዝብ አይደለም በሚል የግለሰብ ጥያቄ አስመስሎ በእነሱ ላይ ማሳደድና ማሰር መግደል ነው ማለት ነው። ስለዚህ የመጀመሪያው ምዕራፍ የነበረው ህገ መንግስታዊ መብትህን የመጠየቅ ሂደት ነው የነበረው። ስለዚህ በዛ ላይ የተለያዩ የራያ ምሁራኖች የህግ ሰዎች ባንድ ላይ ሆነው ህገ መንግስታዊ መብታቸውን በህጉ መሰረት የጠየቁበት ሁኔታ ነው ያለው። ስለዚህ ለትግራይ ምክር ቤት የመጀመሪያው ምዕራፍ ይሄን በመጠየቃቸው ምክንያት እነሱን የማሳደድ የመግደል እንዲሁም ደግሞ የማሰር ሁኔታ ላይ በዚህ ይሄንን ማስቆም ይችላል የሚለው አምባገነኑ የወያኔ ስርዓት ይሄንን ነበር የተጠቀመው ማለት ይሄንን ተጠቅሞ ያለ በዚህ ሁኔታ ላይ ያለ ይሄን ጥያቄ የጠየቁ አካሎች የራያ የህዝብ ጥያቄ ስለሆነ ህዝቡም ጥያቄውን መሰረት አድርጎ ይዞ ስለነበረ እነሱን በማሳደድ ማስቆም አልተቻለም። ግን የመጀመሪያው ምዕራፍ ግን ህገ መንግስታዊ ጥያቄ ለክልል ትግራይ ምክር ቤት መጠየቅ ነው። ይሄንን ባለመመለሱ ምክንያት ነው ህግን ስርዓትን የተከተለ ጥያቄ መሆኑን ስላወቀ የማሳደድ የማሰር ሂደት የሚፈጠረው ህግ መሰረት ስለጠየቅ ነው። ስለዚህ ህገ መንግስታዊ መብት የሚረጋገጠው በህግ መሆኑን ሲያረጋግጥ ማንኛውም አካል የመጣበትን የማፈን የመጣበትን የማሰር የመጣበትን ደግሞ የመግደል ስርዓትን የሚያከናውነው ማለት ነው። ይሄ አንደኛ ከመጀመሪያም ጀምሮ ዲሞክራሲያዊ ወይ ደግሞ የዲሞክራሲያዊ መንግስት ስላልሆነ አምባገነን መንግስት ስለሆነ ከደርግስ አምባገነን መንግስት እንደገና መልሶ ደግሞ የባሰ አምባገነን መንግስት የተመሰረተበት ሁኔታ ስለነበረ ህገ መንግስቱም ራሱ የማይዳኛቸው ሁኔታዎች ተፈጥረው ነበር ማለት ነው። ይሄ መጀመሪያው ሁለተኛው ይሄንን ህገ መንግስታዊ ጥያቄ በአግባቡና ጊዜ ገደብ አለው። ስለዚህ ጊዜ ገደብ አለው። ስለዚህ ክልሎች የሚጠየቁ ከማንኛውም አካል የሚጠየቁ ይገባኛል የመብት የልማት ያስተዳደራዊ ጥያቄዎችን የመፍታት ግዴታ አለባቸው። ምክንያቱም ህዝቡ ነው መንግስትን ያቋቋመው ህዝብ ነው ስለሚባል ከህዝብ የመጡ ጥያቄዎችን በአግባቡ መመለስ ይጠበቅባቸዋል። ይህንን ጥያቄ በዛ ጊዜ ገደብ ውስጥ ላይ ባለመጠየቃቸው ምክንያት ሁለተኛ ወቅቱን እና ጊዜውን የዋጀ የአስመላሽ ኮሚቴ ሪፎርም መደረግ አለበት። ስለዚህ ጥያቄያችንም ወቅቱን የዋጀ መሆን አለበት በሚለው እንደገና በ2013 ዓመተ ምህረት ላይ የተዋቀረው የአስመላሽ ኮሚቴ የነበረውን የአስመላሽ ኮሚቴ ጥያቄ መሰረት አድርጎ በዛ መሰረት ሁለት ምዕራፎችን አከናውኗል ማለት ነው። ሁለተኛው ዙር ሁለት ምዕራፎችን አከናውኗል። አንደኛ የራያ ጥያቄ ህገ መንግስታዊ ጥያቄ መሆኑን በዚህ ጉዳይ ላይ ዓለም አቀፋዊ ማድረግ ጥያቄውን ዓለም አቀፋዊ ማድረግ ሀገራዊ ማድረግ ስለዚህ ይሄ ሀገራዊ ንቅናቄ መፍጠር ስለዚህ ዓለም አቀፋዊ ንቅናቄ መፍጠር ወሳኝ ሆኖ በተገኘበት ሰዓት ላይ ሁለተኛው ምዕራፍ በእነማን ነው በኃይሉ አበራ የሚመራው አስመላሽ ኮሚቴ እንዲሁም በዛ ውስጥ ላይ በሪፎርሙ መሰረት የመጣ ነው። ሌሎችም አካሎች አሉ እነ መንገሻ ቸሩም ማለት ስለዚህ ሌላም አካል እነ ዶክተር ሲሳይ ያሉበትና በእነሱም የሚመራ ስለዚህ በተለያዩ አካባቢዎች ላይ በባህር ዳር በደሴ በተለያዩ አካባቢዎች ላይ ንዑሳን ያስመላሽ ኮሚቴ በማቋቋም እንደ አዲስ ከፍተኛ የሆነ ንቅናቄ የተፈጠረበት ነው። ይሄ ንቅናቄ ሁለት መሰረታዊ ነገሮችን አከናውኗል ማለት ነው። አንደኛ ጥያቄውን የሀገራዊ ዓለም አቀፋዊ ጥያቄ እንዲሆን ስለዚህ ህገ መንግስታዊ ጥያቄ መሆኑን ይሄ ሁሉም የኢትዮጵያም ብሔር ብሔረሰቦች ጉዳዩን እንዲረዱበት በእያንዳንዱ የክልል መንግስት ላይ በመሄድ ጥያቄያችን ህገ መንግስታዊ ጥያቄ መሆኑና የምንጠይቀውም ደግሞ ሰላማዊና ዲሞክራሲያዊ ጥያቄ መሆኑ የጠበንጃ የማንገብ አይደለም ስርዓቱና ወቅቱን የዋጀውን ህገ መንግስትን መሰረት ያደረገ የራያ ህዝብ ሰርቶ መኖር ይፈልጋል፣ አልምቶ መኖር ይፈልጋል። ስለዚህ ሰላማዊ በሆነ ጥያቄ ህጋችን ይመለስልን፣ በህጉ መሰረት ጥያቄያችን ይመለስልን የሚለውን ለተለያዩ የክልል
መስተዳድር መንግስታት በመሄድ በማንኳኳት እንዲሁም ደግሞ ኤምባሲዎች ጋር በመሄድ በማንኳኳት ጥያቄያችን ሰላማዊና ዲሞክራሲያዊ ጥያቄ መሆኑን በተለይ አሁን በአሁኑ ወቅት ላይ ያለው የብልጽግና መንግስት ይህንን ጥያቄ የኛን ጥያቄ ሰላማዊና ዲሞክራሲያዊ ጥያቄ በመሆኑ ጥያቄያችንን ተቀብሎ በአግባቡ ህገ መንግስታዊ ጥያቄ ነው። ስለዚህ በህገ መንግስቱ መሰረት የሚፈታበት ሁኔታ መፈጠር አለበት። ስለዚህ ህዝብ ደግሞ በሚጠይቀው ጥያቄ ማሳደድም መገደልም የለበትም መታሰርም የለበትም። ይህንን ጥያቄ በአግባቡ በህግ መሰረት በህግ ስርዓት መሰረት መመለስ አለበት የሚለውን የመንግስትም ከፍተኛ አቋም ስለነበረ ጥያቄው ሁለተኛው ምዕራፍ ህገ መንግስታዊ ማድረግ ስለነበረ ስለዚህ ይሄንን ጥያቄ በይግባኝ ወደ ፌዴሬሽን ምክር ቤት ነው የቀረበው ማለት ነው። ስለዚህ በፌዴሬሽን ምክር ቤት በይግባኝ የቀረበውን ጥያቄ መሰረት አድርጎ ስለዚህ የኛን የራያን ህዝብ ጥያቄዎች በፌዴሬሽን ምክር ቤት ውስጥ ላይ የቀረበውን ጥያቄ ያንን ዶክመንት የማጠፋፋት ዶክመንቱን ደግሞ እንደገና ደግሞ በስርዓት እንዳይቀመጥ በማድረግ የተሳተፉ አካሎች አሉ። ድሮ ተዛዝሮ ግን ያው የፌዴሬሽን ምክር ቤት የቀረበለትን ጥያቄ በአግባቡ መመለስ ስላለበት ይህ ጥያቄ ለፌዴሬሽን ምክር ቤት የቀረበ ጥያቄ ከሆነ እነዚህ የተሰበሰቡ ፔቲሽኖች የት ገቡ በሚል የፌዴሬሽን ምክር ቤትም የሰራው ስራ በጣም ከፍተኛ ስራ ነው። እንግዲህ ስላለ ከዚህ ከይህንን ጥያቄ የጠየቅነውን ጥያቄ እንደገና ሪቫይዝ አድርጎ እንደገና ሰነዶቹን እንዲገኙ አድርጎ ስለዚህ የፌዴሬሽን ምክር ቤትም የጠየቅነውን ጥያቄ በአግባቡና በስርዓት የተደራጀ አድርጎ በመምራት ደረጃ ላይ የሰራው ስራ ከፍተኛ ነው። ስለዚህ የራያ መስዋዕትነት ስለዚህ ይሄ የሚከፍለው ያለው መስዋዕትነት ህገ መንግስታዊ መሆኑን የሚያሳየው የፌዴሬሽን ምክር ቤት ጉዳዩን ተቀብሎታል። ስለዚህ የፌዴሬሽን ምክር ቤት የጠየቀውን ጥያቄ ህገ መንግስታዊ ነው፣ ስለዚህ በህገ መንግስቱ መሰረት መፈታት አለበት የሚል አንድ እልባት ተሰጠበት። በዚህ እልባት መሰረት ጥያቄያችን ምን ሆነ? መንግስትም በህዝብ ተወካዮች ምክር ቤት በምርጫ ቦርድም በተለያዩ አካባቢዎችም የነበረው አስመላሽ ኮሚቴ ጥያቄውን ለማስረዳት ያላንኳኳው በር የለም ማለት ነው። ስለዚህ የራያ ጥያቄ ህጋዊ ጥያቄ ነው፣ ስለዚህ በህገ መንግስቱ ነው መፈታት ያለበት የሚል መንግስትም የብልጽግና መንግስትም በዚህ ጉዳይ ላይ ምን አቅጣጫ አስቀመጠ። ይሄ የመጨረሻው አማራጭም በሪፈረንደም መሆን አለበት የሚል። ስለዚህ ይሄ ጥያቄ ምንም አንደኛ ጦርም የሚያስብ አይደለም፣ መሳሪያ የሚያስብ አይደለም፣ ሰዎችን መግደልም ማሳደድም የሚያስፈልግ አይደለም። ስለዚህ ይሄ ነገር የመጨረሻው ልባት የሚሆነው በሪፈረንደም ነው፣ ስለዚህ በህዝበ ውሳኔ መጠናቀቅ አለበት የሚል ነገር አስቀመጠ። በዚህም ያው የከፋቸው አሉ፣ በጉልበት የለመዱ ህዝቡን ራሱ በመርገጥ የለመዱ፣ በማሰር የለመዱ፣ በመግደል የለመዱ ህዝብን ይሄንን በእንደዚህ አድርገህ ማቆየት ይቻላል ብለው የሚያምኑ ጸረ ህዝብ ኃይሎች አሉ። በጣም ህዝብ ሰላም እንዳያገኝ ህዝብ ልማቱን እንዳያለማ የሚፈልጉ ኃይሎች እነዚህ ኃይሎች በአሁኑ ሰዓትም እንኳን ለራያ ህዝብ በአሁኑ ሰዓት ለሀገሪቱ ለኢትዮጵያም ለመላ ኢትዮጵያም ለምስራቅ አፍሪካም እንዲሁም ለምስራቅ አፍሪካም አደጋ የሚሆንበት ከሌሎች በቃ ኃይሎች ጋር የሚተባበሩበት ሁኔታ በግልጽ እየታየ የመጣበት ሁኔታ ነው ማለት ነው። ስለዚህ ይሄንን ያህል የከፋ ነገር በራያ ህዝብ ሳይሆን በኢትዮጵያም ጭምር የመገንጠል የመገነጣጠል ኢትዮጵያን ደግሞ ሰላም የመንሳት ሂደት እኮ አላማቸው መሆናቸውን እኮ ዓለም ያወቀው ሀቅ ነው ማለት ነው። ስለዚህ የራያ ህዝብ ግን ጥያቄ ግን መሰረታዊ ጥያቄ ስለሆነ ይሄ ጥያቄ ሌሎችም የትግራይ ህዝብም ቢሆን አሁን የተረዳበት አሁን የባነነበት ስለዚህ እነዚህ ኃይሎች ለትግራይ ህዝብ ብቻ ሳይሆን ለኢትዮጵያ ብቻ ሳይሆን ለትግራይም ለኢትዮጵያም ህዝብ የማይጠቅሙ ስለዚህ ለራሳቸው ሆዳደር እንደሆኑ ስለዚህ የሀገሪቱን ራሱ የማተራመስ ሀገሪቱን ሰላም የመንሳት ኃይሎች መሆናቸውን እንኳን ራሱ አሁን የትግራይ ህዝብ እየነቃ የመጣበት ሁኔታ ነው ያለው ማለት ነው። ስለዚህ ይሄንን እድገት ትናንትና የራያ ህዝብ ጥያቄ ትክክለኛ ጥያቄ የማይመስላቸው የነበሩ ሰዎች እንኳን በራሳቸው ላይ እንኳን በልጆቻቸው ላይ በደረሰው በደልና ስቃይ እንኳን አሁን እየተረዱት የመጡት ስለዚህ የራያ ህዝብ ጥያቄ እውነትም ትክክለኛ ጥያቄ ነው። የወልቃይት ጥያቄ ትክክለኛ ጥያቄ ነው። እነሱ ባንኝ ወልቃይትም የሆነ ራያ የጠየቀው ጥያቄ ሰላማዊና ዲሞክራሲያዊ ጥያቄ ነው። ስለዚህ ወደ ነፍጥም ወደ ጠመንጃ የሚያዝ ወደ ምናምን የሚያዝ ሁኔታ ሁሉ ወደ እንደዛ ሁሉ የተመጣበት ሁኔታ መሰረታዊ ችግር የማን ነው? የትግራይ ራሱ የሚመሩት የነበሩት የወያኔ ስርዓት መሆኑን የተረዳበትና የተገነዘበበት ሁኔታ ነው ያለው ማለት ነው። ያም ሆነ ሰላም የሚፈልግ መንግስት ስላለ ማለት ነው በሰላማዊ መንገድ አሁን ምናገር ያለው ምንድነው? መንግስት ሰላም ወዳድ ነው። መንግስት የህዝብን ጥያቄ በአክብሮትና በትዕግስት ተቀብሎ የህዝቡን መሰረታዊ ጥያቄዎችን በማየት ሰላማዊና ዲሞክራሲያዊ በሆነ መልኩ ለመፍታት
የሚጥር መንግስት አለን። ስለዚህ ከዚህ ውስጥ ላይ አንዱ ራሱ ሰላምን ዘለቄታዊ ሰላምን የሚያመጣ ስምምነትን አድርጓል። የፕሪቶሪያ ስምምነት ተደርጓል። ስለዚህ ከዚህ የፕሪቶሪያ ስምምነት ለግጭት ምክንያት የሆኑትን አካባቢዎች የራያና ወልቃይትን አካባቢዎች ህገ መንግስታዊ በህገ መንግስቱ መሰረት የጥያቄያቸው የሚፈታበት ሁኔታ እስከሚፈጠር ድረስ እነዚህ ኮንቴስትድ ኤሪያ በሚል አካሉ ያስቀመጥባቸው እነሱም ያመኑባቸው በዛ ስምምነት ውስጥ ላይ ደግሞ በጋራ የተስማሙበት ሰነድ እንዳለ ይታወቃል ማለት ነው። ይሄን ዘለቄታዊ ሰላም ለማምጣት ነው። ሰው በሰላም መኖር አለበት፣ ሰርቶ መኖር አለበት። ሰላማዊ ለማድረግ መንግስት እስከ መጨረሻው ድረስ እስከ ጫፍ ድረስ ይሄንን ሁኔታዎች ለማስፈጸም የሄደው ጥረት ሊደነቅ የሚገባ ጉዳይ ነው ማለት ነው። ስለዚህ ያን የዛን አሁን የምናየውን ግን ከስምምነቱ ባሻገር ግን በወያኔ ጠባጫሪነት በወያኔ ሰላም አለመፈለግ እንዲሁም ደግሞ በአካባቢው ላይ ሰላም ማለመፍጠር ብቻ ሳይሆን ጠቅላላ መሰረታዊ ነገር በኢትዮጵያ ውስጥ ላይ ያሉትን ማንኛውንም የጸረ ኃይል ጸረ ኢትዮጵያዊ የሆነ ኃይል በመጠቀም ኢትዮጵያን የትርምስ ቀጠናና የመከፋፈል ኢትዮጵያን የመበታተን አጀንዳ ያላቸው አካሎች ናቸው። ስለዚህ ያንን ስምምነት ተስማምተውም ራሱ መፈጸም ያልፈለጉት እነሱ ናቸው ማለት ነው። ስለዚህ ይሄ ለትግራይ ህዝብም ሰላም ነው የሚፈጥረው፣ ይገባኛል ጥያቄ ያላቸውንም ዘለቄታዊ ሰላም ነው የሚፈጥረው። ይሄ ሰላም ይፈጥራል ማለት ምን ማለት ነው? ሰዎች በሚኖሩበትና በሚያመርቱበት በሐቅና ባፈሩት ሀብት ውስጥ ላይ በሰላም የመኖር መብት አላቸው ማለት ነው። ማንኛው ይሄ ነገር ዘለቄታዊ ሰላም የሚያመጣው ለራያ ህዝብ ብቻ አይደለም። በራያ ውስጥ ላይ የሚኖሩ ማንኛውም ብሔረሰብ በዛ ውስጥ ላይ የመኖር መብቱ ራሱ የሚረጋገጥበት ነው። ስለዚህ የራያ ህዝብ ደግሞ ጥያቄው ሰላማዊ ነው፣ ዲሞክራሲያዊ ጥያቄ ነው። ስለዚህ ለምንድነው ጠበንጃ ይዞ አይደለም በጠበንጃ እያስፈራራ አይደለም የሚጠይቀው? አሁን ህገ መንግስታዊ ጥያቄ ከጠየቅ አንተ ህግን መሰረት ያደረገ ጥያቄ ጠይቀ በህግ መሰረት ይፈታልኛል ብለ ሰላማዊና ዲሞክራሲያዊ ጥያቄ ከጠየቅ ተርቷል። ይሄ ጥያቄ በስተጀርባ ደግሞ የሚፈታው ምንድነው? ሌላውም አካል የሚጠይቃቸውን በህግ የሚጠይቃቸውን ጥያቄ ትፈታለህ ማለት ነው። ያንተ ህገ መንግስታዊ ጥያቄ ነው። ስለዚህ አንተ የጠየቀው ሰላማዊና ዲሞክራሲያዊ በሆነ መልኩ ላይ የተፈታለ ጥያቄ ከሆነ ሌላውም የሚኖረው ሰው እዛ ውስጥ ላይ መብት እንዳለው ታረጋግጣለህ ማለት ነው። ከየኛ ጥያቄ ምንድነው ማለት ነው? ሰላማዊና ዲሞክራሲያዊ ጥያቄ ነው ብለን ማለት ነው። ስለዚህ የሌላውን ሰላም አንነሳም ማለት ነው። የሌላውን ዲሞክራሲያዊ ጥያቄ አንነሳም ማለት ነው። ስለዚህ ይሄንን ይሰጣል። በጠበንጃ የሚፈታ ማንኛውም ነገር ግን ዘለቄታዊ ሰላም አያመጣም። ስለዚህ ዘለቄታዊ ሰላም የመጣልን እኛ በጠበንጃ አይደለም፣ ሰላም በሚወድ መንግስት ነው፣ ዲሞክራሲያዊ መንግስት ነው። የኛ ጥያቄ አሁን ሰላማዊ ሆኖ የሚስተናገር በዚህ መስተናገር የማይፈልጉ ሰዎች ይሄንን ጥያቄ በህገ መንግስቱ እንዲፈታላቸው የማይፈልጉ ሰዎች ለምንድን ነው የሚል በስተጀርባው ያለው ይሄ የማንንም የመኖር የማንንም ደግሞ የማልማት የማንንም ደግሞ እንደገና ሰላማዊ ኑሮ የማይነሳ በሰላምና በዲሞክራሲያዊ መንገድ የሚፈታ ነው። ሰዎች በድምጻቸው የሚወስኑት ጉዳይ ስለሆነ ማለት ነው። ስለዚህ ይሄንን የምትፈታበት ከሆነ ምንም ጦርነት የሚያስገባ ነገር የለም፣ ምንም ግጭት የሚያስገባ ነገር የለም ማለት ነው። ስለዚህ ለግጭት ጠንሳሽ ለግጭት ምክንያት የሚሆኑ ሰዎች ግን በስተጀርባቸው አንደኛ የወንጀል ድርጊቶች ያለባቸው አካሎች ናቸው። ሁለተኛ እንደገና ደግሞ የኢትዮጵያን ሰላም የማይፈልጉ ኃይሎች ናቸው። ስለዚህ ይሄንን የዚህ የመሬት ጉዳይ ወይ ደግሞ የጥያቄ የሚፈታበት የህግ አግባብ ታጥቷል ተብሎ ሳይሆን ጥያቄው የሚፈታበት የህግ አግባብ እያለ ይህንን የህግ አግባብ እንዳይፈጸም ማድረግ ጸረ ዲሞክራሲያዊ ስራ ነው። ስለዚህ ይሄ የምናየው በእንደዚህ አይነት መንገድ ነው የምናየው። ስለዚህ የፕሪቶሪያ ስምምነት የሰጠውን እፎይታ ግን እፎይታ ይሄ ለሰላም ወዳዱ ለሰላም ፈላጊው ስለዚህ አልምቶ መኖር የሚፈልገው አካል ነው ይሄ ነገር መፍትሄ የሚያሰጠው። ስለዚህ ለሌላው አካል ግን በግልባጩ ስለሚሆን የሚጠቀሙት ደግሞ እንትን የሰውና እንዲሁም ደግሞ የሀብትና ንብረት ውድመት ሊያስከትል ይችላል እንጂ ይዘውት ያሉት መንገድ ዘለቄታዊ ሰላም አያመጣም። ስለዚህ እፎይታም አያመጣም ማለት ነው። ስለዚህ ይሄ ነገር እኛ በኢትዮጵያ ውስጥ ላይ ህገ መንግስቱ ሊፈታው የሚችለው አቅም እስካለው ድረስ ማለት ነው በእኛ ጥያቄ መፍታት የሚችል አቅም እስካለው ድረስ ማንኛውንም አካል ወደ ጦርነት የሚያስገባ አይደለም፣ ማንኛውም አካል በጦርነት ደግሞ የሚያመጣው ሰላም የለም የሚል የራያ ህዝብ የሚያምንበት ሀቅ ነው ማለት ነው። ስለዚህ ይሄ ስለሆነ ነው ሳጠቃልለው ወደ መሰረታዊ ነገር ስመጣ
ስለዚህ ይህንን ጥያቄያችንን መሰረታዊ ጥያቄያችንን አሁን የምትለው ነገር ምንድነው? የተለያዩ ሰዎች የተለያየ ነገር የሚያቀርቡበት ነገር ኦልሞስት የራያ ጥያቄ ህገ መንግስታዊ ሆኗል። የህግን ስርዓት ይዟል። መንግስትም በተለያዩ መድረኮች በተለያዩ ጊዜ ትክክለኛውን አቅጣጫ ያስቀመጠበት ጉዳይ ስለሆነ ይሄንን ወደ ኋላ የሚስብ ወደ ኋላ ሊጎትት የሚችል ነገር ምንም ነገር አይኖርም። በቃ ይሄ ጉዳይ በተለያዩ ጉዳዮች የተለያየ አቅጣጫ ከዛ ውስጥ ላይ አንዱ ትክክለኛ መብት ደግሞ መንግስት ደግሞ የፌደራል መንግስትም የኛንና የወልቃይት አካባቢዎች በአምስት ቦታዎች አካባቢ ለህዝብ ተወካዮች የምርጫ የማካለል ስርዓት ተካሂዷል። ይሄ እድል ለሁሉም የፖለቲካ ፓርቲዎች ነፃ የመወዳደር እድል የሰጠ ነው። ስለዚህ ለማንም አይደለም ለሁሉም ማንኛውም ምን ነኝ የሚል የፖለቲካ ፓርቲ በሙሉ በነፃነት የሚወዳደርበት እድል እንጂ መንግስት ብቻ ተወዳድሮ የሚያሸንፍበት አይደለም። በዚህ ላይ በነፃነት የሚወዳደሩ ማንኛውም የፖለቲካ ፓርቲዎች ተወዳድረው የዚህን አካባቢ ስልጣን የመጋራት እድል የሚያገኙበት እድል እኮ አመቻችቷል። ጠየቀ ምንድነው ይሄንን ራሱ ለማኮላሸት ለአዲስ አበባ ፌደራል ከፍተኛ ፍርድ ቤት ላይ የስምረት ፖለቲካ ፓርቲ የራሱን እድል እንኳን እዛ ውስጥ ላይ የመወዳደር መብቱን እንኳን የሚያገኝበት እድል እያለ ይሄንን ካለ መገንዘብ አኳያ በክስ ለማስቆም የሄደበት አካሄድ አለ። ግን ያ የሄደበት አካሄድ በህገ መንግስቱ መሰረት ያው የሚኖረው እንትን ገምግመውና ፈትሸው ያንን ጥያቄያቸው ትክክል አለመሆኑን ተረድተው ስለዚህ ክሳቸውን ያነሱበት ሁኔታ አለ። እኛም የተለያየ ፖለቲካ ፓርቲዎችም በዚህ ጉዳይ ላይ ህገ መንግስታዊ መብትን ማንኛውም አካል ያገኘውን የመወዳደር በህዝብ ተወካዮች ምክር ቤት ውስጥ ላይ ያገኘውን እድል የመወዳደር እድል ሊያሳጣ አይገባውም ብለው ከኛ ጋርም አብረው የተሰለፉ የፖለቲካ ፓርቲዎች አሉ። ስለዚህ ይሄን እናመሰግናለን። ስለዚህ ይሄ ሁኔታ እስከ ፍርድ ቤት ድረስ ሄዶ ይሄንን መብት የሚረጋገጥበት እድል ስለተፈጠረ ስለዚህ ይሄን አንዱም የመንግስትን ቁርጠኝነት ያሳያል። ለምሳሌ የመንግስትን ሰላም ፈላጊነት የመሬት ወረራ በህገ መልኩ የመሬት ሽያጭ እየተካሄደ ነው የሚል ራሱ ከጠየቀው ጥያቄ አኳያ ስለዚህ ህገ ወጥ ነው ብሎ የሚነሳ ጥያቄ ካለ ህጋዊ ባልሆነ ነገር ላይ ህጋዊ መብት የማግኘት እድል አይኖርም። ስለዚህ መንግስት የፌደራል መንግስት በሚያቀው መልኩ የተዋቀረ ማዋቅራዊ አስተዳደር መኖር አለበት። ማዋቅራዊ አስተዳደር መኖር አለበት። ስለዚህ ይሄን ደግሞ በፌደራል መንግስት እውቅና ያለው የክልል መንግስቶች እንደሌሎችም ክልሎች መኖር አለበት ማለት ነው። ይሄ ኑሮ ይሄም ደግሞ አካል የሚያከናውናቸው በህግ የተሰጠው መብት ይኖረዋል ማለት ነው። አሁን ግን በትግራይ ክልል መንግስት ውስጥ ላይ ነው እኛ አሁን የኛን አካባቢ ብቻ አይደለም በትግራይ ክልል መንግስት ውስጥ ላይ ህጋዊ መንግስት አለ ወይ መሰረታዊ። ስለዚህ አሁን ያለው መንግስት ህጋዊ አይደለም ካል ማንኛውም የሚያደርጋቸው ነገሮች በሙሉ ህገ ወጥ ናቸው ማለት ነው። አሁን የሚነሳው የመጀመሪያ ህጋዊ መንግስት በፌደራል ደረጃ ላይ እውቅና ያለው መንግስት መኖር መቻል አለበት የህዝቡም መብቶች ሊረጋገጡ። ስለዚህ ህገ ወጥ በሆነ መንግስት የምታገኛቸው ማን ሀብትና ንብረቶች በሙሉ ህጋዊ የሚሆኑበት ስርዓት አይኖርም ማለት ነው። ስለዚህ መሰረታዊ ነገሮች የሚነሳው የተቋቋመው መንግስት ህገ መንግስታዊ ነው ወይ አይደለም የሚል ነው። ስለዚህ መንግስት በአግባቡ በፕሪቶሪያል ስምምነት መሰረት ጊዜያዊ አስተዳደር በትግራይ ክልል ውስጥ ላይ ጊዜያዊ አስተዳደር የሚቋቋምበትን ሁኔታ ፈጥሮ በጊዜያዊ አስተዳደር የሚተዳደሩበት ሁኔታ ተፈጥሮ ነበር። ያ ሁኔታ በአሁኑ ሰዓት አለ ወይ ነው? ያ ጊዜያዊ አስተዳደር አለ ወይ? አሁን መንግስት ያቋቋመው አካል ካለ ስለዚህ ያ መንግስት ያቋቋመው አካል በህግ መሰረት ወይ በፕሪቶሪያል ስምምነት መሰረት የተቋቋመው አካል ካለ ስለዚህ ህጋዊ አካል አለ እንላለን ማለት ነው። ስለዚህ ያ አካል የለም ከሆነ ግን ህዝቡን እያደናገርክና እያጭበረበርክ ገንዘብ ከመሰብሰብ የህዝቡን ገንዘብ ከመንጠቅ ውጭ ባለፈ ነገር መብት የሚያሰጥ ነገር አለ ብለን አናምንም ማለት ነው። ስለዚህ ሌጋል ግራውንድ የሚባል ነገር መኖር ስላለበት ማለት ነው። ስለዚህ ህግ መሰረት በሌለበት ሁኔታ ላይ ህጋዊ መብት የሚባል ነገር አይኖርም ማለት ነው። ስለዚህ ይህንን ድርጊቶች የሚያከናውነው አካል የህግ መሰረት የለውም ብሎ ተረርቶ ህዝባችን ተረርቶ እሱ ከሚያደርጋቸው ማንኛውም እንቅስቃሴዎች ምንም አይነት መብት እንደማያገኝ አውቆ ራሱን ከዘራፊ ከአጭበርባሪና ከነጣቂ ሀብትና ንብረቱን ሊቆጣጠርና ሊጠብቅ ይገባዋል የሚል ሐሳብ ነው ያለኝ። ስለዚህ እዚህኛው ላይ በዚህ መሰረት ይህንን የህግ መሰረቱን ከተረዳን
ስለዚህ ህገወጥ በሆነ አካል የሚደረጉ ማንኛውም አካሎች ማንኛውም ድርጊቶች ማንኛውም አፈጣጠሞች ህገወጥ ስለሚሆኑ በኋላ ላይ ሊፈጠሩ የሚችሉትን ችግሮችና በኋላ ላይ ደግሞ ሊመጣበትን የሚችለውን ችግር ህዝባችን ተገንዝቦ ከዚህ ድርጊት ሀብቱን ንብረቱን የሚቆጣጠርበት ሁኔታ መፍጠር አለበት የሚል ሐሳብ ነው ያለኝ። በተጨማሪም እነዚህ ጊዜያዊ አስተዳደር የራያ ህዝብ ጥያቄ ህገ መንግስታዊ ጥያቄው ምንድነው? በዛ መሰረት ለማንኛውም እኩል መብት የሚሰጠው ማለት ነው። እኩል መብት የሚሰጠው ኦልሞስት የነበረውን ታሪካዊ ዳራ ወስደን ጥያቄያችን ህገ መንግስታዊ ጥያቄ መሆኑን እናስገንዝበናል። ግን ያም ጥያቄ መሆን ያለበት መረጋገጥ ያለበት በሪፈረንደም ነው ብሎ መንግስት ባስቀመጠው መሰረት የኛ ጥያቄ በሪፈረንደም ጥያቄያችን ሊረጋገጥልን ነው። ስለዚህ ሪፈረንደም ወሳኝ ነው። ስለዚህ የህዝብ ውሳኔ ሊካሄድ ይገባዋል የሚል ጥያቄ ነው ያለን ማለት ነው። ግን ህዝብ ውሳኔን ግን ለማካሄድ ግን ለዛ ምቹ ሁኔታ መፍጠር የመንግስት ጉዳይ ነው የሚሆነው ማለት ነው። ከዛ የመንግስት ጉዳይ ስለሆነ ምቹ ሁኔታ ለመፍጠር ጊዜያዊ አስተዳደር የማቋቋም ጉዳይ የፌዴራል መንግስት ነው የሚሆነው ማለት ነው። በእኛ አካባቢ ላይ ጊዜያዊ አስተዳደር ሁኔታዎችን ለማቋቋም መንግስት ይሄንን ስራ ለመስራት ለማከናወን በሚሄድበት ስራዎች ላይ በአሁኑ ሰዓት ላይ ይሄንን ስራ እንዳያካሂድ ይሄንን ጊዜያዊ አስተዳደር እንዳያቋቁም ዘለቄታዊ ሰላም የሚመጣበት የሪፈረንደም ህዝብ ውሳኔ የሚካሄድበትን ሁኔታ ምቹ ሁኔታ እንዳይፈጠር በህወሓት እንትን የተፈጠረውን ነገር እያየን ያለን ማለት ነው። ስለዚህ አሁን መንግስት የሚያከናውንበት እድል የለም። ስለዚህ ምንድን እንጠብቃለን? እኛ አሁንም መንግስት አሁንም ይሄ ህዝብ በገፈፋ ያላግባብ በገፈፋ አስገድደ በመውሰድ ሌላ ሰለባ ስለዚህ እንዲሁም ደግሞ የግዳጅ ጦርነት ውስጥ ላይ ተሰማርቶ ባልፈለገውና ባላሰበው ሁኔታ ላይ ለህይወቱም ራሱ አደጋ ውስጥ ላይ ያለ ህዝብና ወጣት ስለሆነ ይህንን ወጣት ሰላም ሰፍኖለት ልማት ተረጋግጦለት ስለዚህ በልማት በሰላም ተጠቃሚ መሆን የሚፈልግ ህዝብ ስለሆነ ስለዚህ የኛን ያካባቢያችንን ህዝብና ወጣትና ህዝቡን መንግስት ሊደርስለት ይገባል። መንግስት ያው ህገ መንግስታዊ ግዴታውን የዜጎችን የመጠበቅ ግዴታ ስላለበት የህዝቡን ሰላምና የህዝቡን ደህንነት የመጠበቅ ግዴታ ስላለበት ስለዚህ የህዝባችንን ሰላምና ደህንነት ማረጋገጥ አለበት። ህዝባችንን ከጨቋኝና በዝባጭ ከረጋጭ ከአምባገነን ስርዓት መላቀቅ አለበት። ስለዚህ የህዝቡን ሰላምና ደህንነት ሊያረጋግጥልን ይገባል የሚል ለመንግስት ማሳሰብ የምፈልገው ነገር ስላለኝ ነው። ስለዚህ ህዝባችንም በአሁኑ ሰዓት ላይ በወያኔ ስርዓት የሚደረግ የማደናገር የማታለል የማጨበርበር ስራ ይህንን ሳይታለል መንግስት ከጎናቸው የጊዜ ሁኔታዎችና ምቹ ሁኔታዎች ካልሆነ በስተቀር መንግስት ከጎናቸው የተሰለፈ መሆኑን በመረዳት አሁንም ቢሆን መንግስት የሚያስተላልፋቸውን መንግስት የሚሰጣቸውን በተለያዩ ሚዲያዎች የሚያስተላልፋቸውን እንትኑ በመከታተል በጥሞና በመከታተል በትግስት ህዝባችን ከሚያደናግሩ ኃይሎች ራሱን በመጠበቅ ራሱን የሚከላከልበትና ራሱን የሚጠብቅበት ሁኔታ መፍጠር አለበት የሚል ሐሳብ አለ። የደረሰብንን ሰቆቃ የደረሰብንን መፈናቀል በሰላም በመሬታችን ላይ እንዳናለማ በሰላም እንዳንኖር የተፈጠረውን ሁኔታ ተረድቶ ማንኛውም ሰብአዊ ነኝ የሚል አካል በእንደዚህ አይነት ድርጊት ውስጥ ላይ እየተፈጸመበት ላለበት ህዝብ ማለት ነው። ሴቶች እየተደፈሩ ነው ያሉት። እንዲሁ በሰላም ተኝቶ በጣም በከፍተኛ ሁኔታ ላይ ህዝቡ የሚያቀርባቸውን ሮሮዎች የሚያቀርባቸውን የመበደል በተለያዩ ሚዲያዎች በተለያዩ ሁኔታዎች በተለያዩ በፌስቡክም በማንኛውም ጉዳይ ላይ እያስተጋባ ነው ያለው ድምጹን በሚቻለው መልኩ እየገለጸ ነው ያለው ማለት ነው። ስለዚህ ይህንን መንግስት እነዚህን ነገሮችን በስርዓቱ ጠምሮና አደራጅቶ መንግስት በፍጥነት ለህዝባችን ሊደርስልን ይገባል። አልበዛ ግን ይሄ ህዝብ እንደ ህዝብ ይጠፋል። በቃ ከፍተኛ የሆነ ጄኖሳይድ እየተፈጸመበት ስላለ ማለት ነው። ስለዚህ እንደ ህዝብ የሚጠፋ ህዝብ ነው ማለት ነው። ስለዚህ የራያ ህዝብ ደራሽ ያስፈልገዋል። በቅርብ ደራሹ ደግሞ መንግስት ነው። ስለዚህ መንግስት ሊደርስለት ይገባል ነው። በሁለተኛ ደረጃ ደግሞ እንደገና ደግሞ ዓለም አቀፋዊ በቃ የኢትዮጵያ ሰብአዊ መብት ራሱ ማለት ነው በዚህ ጉዳይ ላይ ትኩረት አድርጎ
በህዝባችን ላይ የሚደርሰውን ሰቆቃና በደል ለዓለምም ሆነ ለማንኛውም አካል ማስተጋባት ይጠበቅበታል ማለት ነው። እንዲሁም የዓለም ያሉ ሰብአዊ መብቶች በዚህ ጉዳይ ላይ በሚደርስብን ችግር ምክንያት ከጎናችን ሊሰለፉ ይገባቸዋል። ስለዚህ ሌላው አካል በሰላም የሚኖርበት እድል ተፈጥሮለት እኛ ግን በሰላም የማንኖርበት ተፈናቅለን ተቸግረን በችግር ላይ ያለን ሰዎቻችን መሆናቸውን አውቀው ከኛ ጎን ሊሰለፉ የራያ ሊቃን የራያ ተወላጆች በየትኛውም ዓለም የሚኖር የራያ ተወላጅ በሙሉ የራያ ህዝብ የሚበደልበትና የሚደርስበትን ግፍና መከራ ግንዛቤ ወስዶ በየትኛውም በሚጠበቅበት ሁኔታ ሁሉ ከራያ ህዝብ ጎን መሰለፍ አለበት። ስለዚህ ጥያቄው ያለን ጥያቄ በአሁኑ ሰዓት ላይ ህገ መንግስታዊ ጥያቄ ጠይቀናል። ግን አሁን የመኖር ያለ መኖር ሁኔታ ነው ያለው። ስለዚህ በህይወት የመቆየት ያለ መቆየት። ስለዚህ የራያ ማንኛውም አካል በየትኛውም ዓለም የሚኖር የራያ ህዝብ በዚህ ጉዳይ ላይ ሊያስብበትና ሊያጠንበት የሚገባ ነው። ስለዚህ ቀጣይ አለኝ የሚለው ህዝብ አይኖርም። በቃ አሁን በሚደርስበት እንትን ነገ ጧት ላይ ወንድም ያለ እህት ያለች አጎት ያለ አክስት ያለ የሚልበት እድል እንኳን አይኖርም ማለት ነው። ስለዚህ ይሄንን ተገንዝቦ የራያ ህዝብ የሚያቀርበውን ጥያቄ በዘለቄታ ሁኔታ ለመፍታት በሚያደርጋቸው ትግሎች ውስጥ ላይ የበኩላቸውን ድርሻ መወጣት አለባቸው። የራያ ምሁራን ሊቃን በያሉበት ማለት ነው በያሉበት አሁን የደረሰብንን መንገላታታት አሁን የደረሰብንን በደል መሰረት አድርገው አሁንም ባላቸው ዕውቀት ባላቸው አቅም የራያ ህዝብን መጥተው የመጎብኘት አዲስ አበባ ያሉ የራያ ተወላጆች አሉ ያለውን አካባቢ የተፈናቀለውን ህዝብ የሚያዩበት የሚጎበኙበት ከዚህ ህዝብ ጎን መሰለፋቸውን የሚያሳዩበትን ቁርጠኝነትን ማሳየት መቻል አለባቸው። ስለዚህ ባላቸው ድርሻና ባላቸው ኃላፊነት በየትኛውም አካባቢ ላይ የራያ ዘለቄታዊ ሰላም የሚያገኝበትን ጥያቄ እንዲፈታ ከራያ ህዝብ ጎን መሰለፍ አለባቸው የሚል ሐሳብ አለኝ፣ አስተያየት አለኝ። ስለዚህ ያው ህዝባችንም ቢሆን ያው ደጋግሜ የምናገረው ነገሮችን በትዕግስት ነገሮችን በጥሞና እየተከታተለ ከወያኔ እኩይ ተግባር በተለይ በራያ 6 ወረዳዎች ላይ የሚደረገው ግፍና መከራ ብዙ ስለሆነ ከወያኔ ከሚያደርጋቸው ያው የማታለል የማጭበርበር ሂደት ውስጥ ላይ በማዋቅም ሆነ ባለማወቅ የተሰለፋቸው ደግሞ የራያ ተወላጆች ካላችሁ ከዚህ ድርጊታቸው እንዲቆጠቡ ለነሱም አሳስባለሁ። በተጨማሪ የመጨረሻ ማጠቃለለው ምንድነው ይህ በቃ የመኖር ያለ መኖር ነው የምንለው ያለ ነው። ለምንድነው በአሁኑ ሰዓት ላይ በሃይማኖት ተቋሞች ውስጥ ላይ የሚደርሰው በደልና ስቃይ ደግሞ በከፍተኛ ሁኔታ ይታያል። ይህ ከንትን ያለፈ ነው የምንለው ለዛ ነው። ስለዚህ የራያ ህዝብ እንዳይኖር ነው የሚፈልገው ያለው። የራያ ህዝብ በዛ በቦታው ላይ እምነቱን እንዳያራምድ ነው የሚፈልገው ያለው። ነፃነቱን አክብሮ እንዲኖር አይፈልግም የምንለው ያለ ነው። ስለዚህ ማንኛውም የራያ ህዝብ በአካባቢው ላይ ማለት ነው ሊያኖረው የማይችል አካል ማለት ነው በአካባቢው እንዲኖር የማያደርገው አካል ሂሩጣ የሚለው አካል በአገሩ ላይ ሊያከብረው አይችልም። ስለዚህ በአገሩ ላይ ሊያከብረው እንደማይችል ተረድቶ አሁንም ቢሆን የራያን ህዝብ ጥያቄ የራያን መሰረታዊ ጥያቄዎች የሚፈታበት ሁኔታ መንግስት ባስቀመጠው አቅጣጫ ብቻ መሆኑን ተረድቶ ከዛ ውጭ በሌላ መንገድ ምንም አይነት ነገር የሚመጣ አለመሆኑን ተረድቶ አሁንም ከኛ ጎን እንዲሰለፍ እጠይቃለሁ። በሃይማኖት ተቋሞች ላይ የሚደርሰው በደልና ስቃይ የሃይማኖት ተቋሞችን ደግሞ ራሱ የሚደረገው ያለው መዝረፍ ቅርሶችን የማጠፋፋት ስራ ይሄ ከፍተኛ የሆነ የወያኔ ተልኮ ስለሆነ ሃይማኖት እንዳይኖረው እምነት እንዳይኖረው የማድረግ ተልኮ ስለሆነ በዚህ ጉዳይ ላይ ማንኛውም ቅድም የተናገርኩት ዓለማዊ ሰብአዊ መብቶች በሙሉ በዚህ ድርጊት ላይ ራሱ ሊኮንኑ ይገባቸዋል። ሌላ ነገር አይደለም። ስለዚህ ሰዎች የእምነት ነፃነት አላቸው። የእምነት ነፃነታቸውን ጭምር የሚያሳጣ ድርጊት እየተፈጸመ ስለሆነ ስለዚህ የቅርሶች እየተዘረፉ ስለሆነ በዚህ ቅርሶችን የመጠበቅ ታሪኮችን የመጠበቅ ኃላፊነትም የመንግስት ኃላፊነት ስለሆነ በዚህ ድርጊት ላይ መንግስት
አሁንም በሃይማኖት ተቋሞች ላይ ተነጣጥሮ የሚደርሰው ያለው በደልና ስቃይ ምን ግምት ውስጥም ሊያስገባ ይገባል። ህዝባችንም ባለው በአቅሙ ያ እምነት ተቋሞቹ ሊጠብቅ ይገባል። ይሄ ከምንም ጋር የሚያያዝ የእምነት ተቋሞችን ህዝቡ ራሱ ሊጠብቅ ይገባል የሚል አስተያየት